ምንድነው የተባለች? ኡፍ በይ ኡፍ። አይ ነው ናፍቆሻል እናውቃለን፣ ግን ይሄ እናታ እሱ ምንም አያውቅም። አንቺን እንደምንቀበል እሳት ያቀብጥ። አሁን ሁለቱ እሳትና ውሃ ያው አይሚ አሁን እኛ ካንቺ የምንፈልገው ቡርኪ እሳት እንኳን ቢሆን በቃ አንቺ ደግሞ ውሃ ሆነሻል። ለምን መጣሽና ምናምን ነገሮች ሊል ይችላል። እንግዲህ ብዙ ነገር አውርቻለሁ፣ ግን አይታወቅም የሰው ልጅ። ስለዚህ ነገ ያውቃል እንደምመጣ ነግረኸው የሚያውቀው ነገር አሁን ድንገት ሲያይሽ ምንም የሚያውቀው ጉዳይ የለም። እኔ አሁን እኛ ቤት ነው የምንሄደው፣ እኔ ጋር ነው የምንሄደው። ተስፋ አደርጋለሁ ልቤን እንደማይሰብረው አይደለም። እንደዛ ብቻ አታስቢ። ምንም ክፉ ቃል ቢናገር አንቺ ክፉ ቃል ካፍሻል አንቺ ራስሽ ንጹህ አድርጊ ነው። በቃ አንቺ ጥፋተኛ ሳትሆኚ ክፉ ቃል ይናገር ቢል በፍጹም አላስብም፣ አይናገርም። ግን ድንገት አስቶት በሆነ ምክንያት እንኳን ለመጣሽ እንኳን ቢል ለምን በዛ ወንድ ኮንሽ እንደዚህ ኮንሽ ምናምን የሚለው ነገር ሊፈጠር አንዳንደኛ ስሜታዊ ልጅ ስንገባ እንደዛ የምናወራው ነገር አለ። እንደዛም ቢል ስለማፈቅር ነው ብለሽ ልቡን ስበሪው። በቃ ይሸነፋል። ያን ፍቅር የማይሸንፈው ይቅርታ የማያሸንፈው ነገር የለም። እግዚአብሔር እኮ ወርዶ እግር አጥቧል አይደል? ስለዚህ አንቺ ዝቅ ብለሽ ፍቅርሽን ግለጭልኝ፣ እሱን ፍቅሩን ይገዛል፣ ሰላም ይሆናል ማለት ነው። እዚህ ታይዋለሽ እንደናፈቀሽ